ዳዊት ይባላል። ሕይወት በሁሉም አቅጣጫ በሩን ዘግታበታለች። ያጠራቀመው ገንዘብ አልቋል። ሲሰራበት የነበረውን ሥራ አጥቷል። ያምናቸው የነበሩ ሰዎች ጥለውት ርቀዋል። በየቀኑ ጠዋት ሲነቃ ከእንቅልፉ መነሳት ራሱ ትልቅ ቅጣት ይሆንበታል። አንድ ቀን ማታ ዝናቡ መስኮቱን እየደበደበው ሳለ ዳዊት አልጋው ጠርዝ ላይ ተቀምጦ አለቅሰ። ለምን ፈጣሪ ጨከነብኝ? ለምንድነው የለፋሁት ልፋት ሁሉ መናም ይቀረው? ለምንድነው ከሌሎች አነስኩ ብሎ ራሱን ጠየቀ። ተስፋ መቆረጥ እንደ ከባድ ብርድ ልብስ ተከናንሞት ነበር። ዳዊት በሕይወት እያለ የሞተ ያለ ተሰምቶት ነበር። ሁሉም ነገር አብቅቷል ብሎ ደመደመ። ያልታሰበው ገጠመኝ። በማግስቱ ጠዋት ዳዊት የሚሄድበት ስላጣ አቅራቢያው ወዳለ አንድ መናፈሻ ሄዶ ባዶ ወንበር ላይ ተቀመጠ። አይኖቹ እያዩ አያዩ፣ ውስጡ ባዶ ነው። ከጥቂት ደቂቃዎች በኋላ አንድ አይናቸው ፈገግታ የተሞላ አዛውንት መጥተው አጠገቡ ተቀመጡ። ዳዊትን ትኩር ብለው አዩትና እንዲህ አሉት፣ ልጄ ገና በወጣትነትህ የደረቀ ዛፍ የመሰልከው ለምንድን ነው? ዳዊት ደነገጠ። ግን ደግሞ ሊያወራው የሚችል ሰው ፈልጎ ስለነበር የውስጡን ብሶት ዘረገፈላቸው። አባባ ምንም አልቀረኝም። ሕይወቴ ፈርሷል። ምንም ብለፋ አላደንኩ። ለዓመታት ሞከርኩ፣ ግን ውጤት የለም። አሁን ሙሉ ለሙሉ ተስፋ ቆርጫለሁ፣ ተሸንፌያለሁ አላቸው። አዛውንቱ ረዘም ያለ ትንፋሽ ወሰዱና ልጄ ስለ ቻይናው የቀርከሃ ዛፍ ሰምተህ ታውቃለህ ሲሉ ጠየቁት። ዳዊት ግራ በመጋባት አላቅም አላቸው። አዛውንቱ ታሪኩን ጀመሩ። የቻይናው የቀርከሃ ዛፍ ቻይኒዝ ባምቡ ትሪ ሲተከል ገበሬው ዘሩን መሬት ውስጥ ከቶ በየቀኑ ውሃ ያጠጣዋል፣ ያርመዋል፣ ይንከባከበዋል። አንድ ዓመት አለፈ። መሬቱ ላይ ምንም ነገር አልበቀለም። ሁለተኛው ዓመት አለፈ። አሁንም ባዶ አፈር ነው። አንዳች አረንጓዴ ነገር አይታይም። ሦስተኛውና አራተኛው ዓመትም አለፈ። አሁንም መሬቱ ባዶ ነው። ሰዎች ገበሬውን እብድ ነው ይሉታል። ባዶ አፈር ታጠጣለህ እንዴ እያሉ ይስቁበታል። ገበሬው ግን ተስፋ ሳይቆርጥ በየቀኑ ውሃውን ያጠጣል። አምስተኛው ዓመት ገባ። በድንገት አንድ ትንሽ አረንጓዴ ቅጠል ከመሬት ብቅ አለች። ከዚያስ ምን ይሆን ይመስልሃል? በ6 ሳምንታት ውስጥ ብቻ ያቺ ትንሽ ተክል 27 ሜትር ወይም ወደ 90 ጫማ ርዝመት አደገች። አሁን ልጠይቅልኝ፣ ይሄ የቀርከሃ ዛፍ ያደገው በ6 ዓመት ውስጥ ነው ወይስ በ5 ዓመት ውስጥ? ዳዊትም አስቦ በ5 ዓመት ውስጥ ነዋ አለ። አዛውንቱም ፈገግ አሉ። ልክ ነህ። በ4ቱ ዓመታት መሬት ላይ ምንም ባይታይም ዛፉ ወደ ታች ስሩን እያሰፋና እያጠነከረ ነበር። ስሩን ካላጠነከረ ያንን ሁሉ ቁመት መሸከም አይችልም። መሬት ላይ ባይታይም ከስር ግን እያደገ ነበር። መነቃቃት። ልዬ አሉ አዛውንቱ፣ አንተም አሁን ያለህበት ሁኔታ ይሄ ነው። እየለፋ ጥረት እያደረገ ምንም ለውጥ ላታይ ትችላለህ። ሰዎችም እንደወደቅ ካስቡ ይስቁብህ ይሆናል። ግን እመን፣ ውድቀት ውስጥ አይደለም፣ ስርህን እያጠነከረ ነው። ይሄ ያሳለፍከው መከራ፣ ያጣኸው ገንዘብ፣ የፈሰሰው እንባ ነገ ለምትሸከመው ትልቅ ስኬት ጠንካራ ስር እየሰራልህ ነው። ችግርህ ምንድን ነው ታውቃለህ? ተስፋ ቆርጠህ ውሃ ማጠጣትህን ልታቆም። ራስህን አፈር ውስጥ እንደተቀበረ አስበሃል፣ ግን አልተቀበርክም፣ ተተክለህ። ይህች ቃል የዳዊትን አእምሮ አናወጠችው። አልተቀበርም፣ ተተክዬ ነው። ዳዊት በዚያች ቅጽበት ውስጡ ያለው ጨለማ ሲገፈፍተው በማግስቱ ጠዋት በአዲስ መንፈስ ተነሳ። ውጤት ባያይም ራሱን ማሻሻሉን መሞከሩንና ጠንክሮ መስራቱን ቀጠለ። ውሃ ማጠጣቱን አላቆመም። ከዓመታት ጥረት በኋላ ልክ እንደ ቀርከሃው ዛፍ ዳዊት ከገመተው በላይ ከፍታ ላይ ደረሰ። ስሩ ጠንካራ ስለነበር የመጡ ማዕበል ሁሉ ሊጥሉ አልቻለም። መልእክት ላንተ፣ የመዝጊያው ጥረት። አሁን ይህንን ቪዲዮ እያየህ እያዳመጥክ ላለኸው ወንድሜ ወይም እህቴ አንድ ነገር ልነግርህ እወዳለሁ። ምናልባት ዛሬ ሕይወት ፊቷን አዙራብህ ይሆናል። ምናልባት የለፋበት ሁሉ መና ቀርቶ ከዚህ በኋላ አልችልም ብለህ ይሆናል።
ጓደኞች ጥለው አልፈው አንተ ብቻህን ባዶ መሬት ላይ የቀረህ መስሎህ ይሆናል። ግን ዛሬ አንድ ምስጢር ልንገርህ፣ አልተቀበርክም። ሰዎች አፈር ሲያለብሱ ተቀበረ አለቀለት ብለው ይሆናል። ግን አንተ ዘር ነህ። የተለበሰብህ አፈር እንዲያጠነክርህና ስር እንድትሰድ የተፈጠረ አጋጣሚ ነው። የምታልፍበት ስቃይ ትልቅ ስኬትህን ለመሸከም የሚያስችልህን ስር እየሰራልህ ነው። ስለዚህ እባክህን ውሃ ማጠጣትን አታቁም፣ መሞከርህን አታቁም፣ ማመንህን አታቁም። መሬት ላይ ምንም ለውጥ ባይታይህም በውስጥህ እያደግህ ነው። ጊዜው ሲደርስ ልክ እንደ ቀርከሃው ዛፍ መሬቱን ሰንጥቀህ ትወጣለህ። በዚያን ጊዜ የሳቁብህ ሁሉ ቀና ብለው አንገታቸው እስኪቆረጥ ድረስ ከፍታን ይመለከታሉ። ተናስ፣ ዛሬ አዲስ ቀን ነው። የሕይወትህ ምርጡ ምዕራፍ ገና ከፊትህ ነው። በርታ። ይህ ታሪክ ውስጣችሁ ያለውን ተስፋ እንዳነቃቀውና አዲስ ብርታት እንደሰጣችሁ አልጠራጠርም። ታሪኩን ከወደዳችሁት ቻናሉን ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ ማድረጎትንም አይዘንጉ። ይህ ታሪክ አሁን ላይ ተስፋ ለቆረጡ ወይም ጭንቀት ውስጥ ላሉ ሌሎች ወንድምና እህቶች ይጠቅማል፣ ያበረታታል ብላችሁ ካሰባችሁ እባካችሁ ሼር በማድረግ የብርሃን ተካፋይ ያርጓቸው። ታሪኩን ስለወደዳችሁልኝና እስከ መጨረሻው አብራችሁን ስለነበራችሁ ከልብ አመሰግናለሁ። በሌላ አዲስና አነቃቂ ታሪክ እስከምንገናኝ ፈጣሪ ከሁላችን ጋር ይሁን። ደህና ሁኑ። ይህ ታሪክ ውስጣችሁ ያለውን ተስፋ እንዳነቃቀውና አዲስ ብርታት እንደሰጣችሁ አልጠራጠርም። ታሪኩን ከወደዳችሁት ቻናሉን ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ ማድረጎትንም አይዘንጉ። ይህ ታሪክ አሁን ላይ ተስፋ ለቆረጡ ወይም ጭንቀት ውስጥ ላሉ ሌሎች ወንድምና እህቶች ይጠቅማል፣ ያበረታታል ብላችሁ ካሰባችሁ እባካችሁ ሼር በማድረግ የብርሃን ተካፋይ ያርጓቸው። ታሪኩን ስለወደዳችሁልኝና እስከ መጨረሻው አብራችሁን ስለነበራችሁ ከልብ አመሰግናለሁ። በሌላ አዲስና አነቃቂ ታሪክ እስከምንገናኝ ፈጣሪ ከሁላችን ጋር ይሁን። ደህና ሁኑ።